ስለ እግዚአብሔር ለዛብጽሐነ እስከዛቲ ሰዓት ወደደንና ባከበረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሀገር ውስጥም በዓለምም ለምትገኙ ውድ የተዋሕዶ ልጆች በአምላካችን በመድኃኔዓለም ስም ሰላም ላችኋለሁ። ዛሬ እንደ አምላካችን እንደ እግዚአብሔር መልካም ፈቃድ ዛሬ ስለ እናታችን ስለ ወላዲተ አምላክ መወለድ ወይም ልደቷን ታሪኳን በጋራ ለማወቅ ስለሚረዳን የምንማማር ይሆናል። ለእኔ ርቱዕ አንደበት ለእናንተ ለልጆቹ ሰሚ እዝነ ልቦና ሰጥቶ እንዲያስተምረንና እንዲመክረን የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። ግንቦት አንድ እናታችን ድንግል ማርያም የተወለደችበት ዕለት ነው። ግንቦት ልደታም ይባላል። እመቤታችን የተወለደችበት ዕለትም ነው። ነገር ግን ከስሩ ውሃ ከጥሩ እንዲሉ የእመቤታችን የድንግል ማርያም የዘር ሐረግ እናመጣለን። በኢየሩሳሌም የሚገኙ እግዚአብሔርን የሚያምኑ የሚወዱና የሚፈሩ የተወደዱ ደጋግ ቤተሰቦች በጋብቻ ተወስኖ የሚኖሩ ጴጥርቃና ቴክታ የሚባሉ ሰዎች ነበሩ። ጴጥርቃና ቴክታ የወርቃቸው የብራቸው የግምጃቸው ብዛት ስፍር ቁጥር የለውም። በተለይም ደግሞ የፈረሱ፣ የሰረገላው፣ የግመሉ፣ የአህያው፣ የወጉ፣ የላሙ ብዛት አይነገርም። ነገር ግን ምንም እንኳን እንዲህ ያለ ከበርቴዎች ቢሆኑም የሚወርሷቸው ልጅ ግን አልነበራቸው፣ መካን ነበሩ። ሁለቱም በእግዚአብሔር ታምነው በጾም በጸሎት ተወስነው የእግዚአብሔርን ፈቃድ ጠየቁ። ወዳጆቼ ሁልጊዜም እኛ የምንማማረው አባቶቻችን ባስተማሩን አባቶቻችን በኖሩበት ልክ መኖር ከቻልን እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር ልመናን ይሰማል። የለመነውን ሁሉ እግዚአብሔር ያደርጋል። ለእነዚህም ሰዎች እጅግ ታላቅ የሆነ ምስጢር፣ ታላቅ የሆነ ሀብት፣ ታላቅ የሆነ ዓለም በዚህች ብላቴና የሚድንበት ዓለም ከኃጢአቱ ከበደሉ ነፃ የሚሆንበት እርቃችን፣ በረከታችን፣ ረድኤታችን የዘላለም ድህነት የምታሰጥን ድንግል ማርያም ያስገኙ ሰዎችም ስለሆኑ ይህ የሆነው በልመና ነው። ይህ የሆነው በጸሎት ነው። ይህ የሆነው በእምነት ነውና ሁላችንንም እንዲህ አይነት መከራ እንዲህ አይነት ፈተና ሲመጣ ቀድመን ከራሳችን ጋራ ከምንጣላ፣ ከምንጨነቅ፣ ከምንወጣ፣ ከምንወርድ ይልቅ አምላካችን እግዚአብሔርን አልቅሰን እናታችን ድንግል ማርያም እንድታማልደን ቅዱሳንም እንዲሁ እንዲያማልዱን ወደ እግዚአብሔር መጮህ ወደ እግዚአብሔር መለመን ያስፈልጋል ሲል ነው። ታዲያ እነዚህ ሁለቱ በእግዚአብሔር ታምነው በጾም በጸሎት ተወስነው የእግዚአብሔር ፈቃድ ጠየቁ ነው የሚለን። ቴክታም ሕልም አየች። ነጭ አንበሳ ተወልዳ ስትወጣ ያችም ነጭ አንበሳ ነጭ አንበሳ ስትወልድ እንዲሁም እስከ 6 ትውልድ ሲወርዱ ስድስተኛይቱ ጨረቃን ስትወልድ ጨረቃም ፀሐይን ስትወልድ አየሁ አለች። በማግስቱ ወደ ሕልም ፈች ዘንድ ሄደው ተናገሩ። ያም በሕልም ፈች እግዚአብሔር በምሕረቱ አይቷችኋል፣ በይቅርታውም መግቧችኋል። 6 አንበሶች መውለዳቸው 6 ሴቶች ልጆች ይወለዳሉ። ስድስተኛይቱ ጨረቃን መውለዷ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁ። እንግዲህ እናታችን ድንግል ማርያምን ነው ሕልመ ፈቹ እጅግ በጣም የታደለ መንፈስ ቅዱስ የቀረበው ግልጽ ሆኖ የሚታይለት እግዚአብሔር ፈቃዱ ሆኖ ይህንን ሕልም እንዲፈታ ደግሞ ባለ ዕድል ባለ ጸጋ ስለሆነ የሚገርምና የሚደንቅም ነው። ታዲያ እንግዲህ
6 ሴቶች ልጆች ይወለዳሉ። በስድስተኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁ ካለ በኋላ የፀሐይ ነገር ግን አልተገለጠልኝም አለ። በዛን ወራት ቴክታ ጸነሰች። በ9 ወሯ ሴት ልጅ ወለደች። በ8 ቀን ስሟን ሄኤሜን ብለው አወጡላት። ያችም ሄኤሜን ለአእምሮ ስትበቃ አካለ መጠን ስታደርስ ባል አግብታ ሴት ልጅ ወለደች። ስሟም ዳርዴ ብለው ሰየሟት። እርሷም አግብታ ሴት ልጅ ወለደች። ስሟንም ቶና ብለው አወጡላት። ይህችም አግብታ ሴት ልጅ ወለደች። ስሟንም ሲካር ብለው ሰይሞላታል። እርሷም አግብታ ሴት ልጅ ወለደች። ስሟም ሄርሜላ አለዋት። እርሷም አግብታ ሴት ልጅ ወለደች። ስሟንም ሐና ብለው አወጡላት። እንግዲህ ይቺ እናታችን የድንግል ማርያም እናት ነች።